ሰላም ውድ የሀገሬ ልጆች እንደማላችሁ። ሰላም እግዚአብሔር ከሁላችሁ ጋር ይሁን። እንግዲህ ያው በዚህ ቻናል በጣም ያው ብቅ እየጠፋንም ያው እየመጣንም ነው እና ከዚህ በፊት ያው የጀመርኩት ፓርት ነበር። እሱን ለመጨረስ ያው ጊዜዎች ስላልተመቻቹ ነው እና ዛሬ በእርግጥ በክፍል 2 ያሰብኩት ቪዲዮ አይደለም፣ ግን ያው ያሰብኩትን ወደ ክፍል 3 አዝሯለሁ ማለት ነው። ግን ከሰሞኑ ካዩዋቸው ነገሮችም ከታዘብኳቸው ነገሮች ላይ ግን አንድ ነገር ማለት የምፈልገው ነገር ምንድን ነው፣ እዚህ ጋር እንደ ኖት እንዳረሰው ነው ጽፌያለሁ እና የአምልኮት ስግደት የጥላቻ ድምጾችን እንድናስተውል ያደርጋል። በጣም ከታዘብኩት ነገሮች በተለይ የእህተ ማርያምን ጉዳይ አስመልክቶ እነዚህ ልክ አይደለችም ብለው ድምጻቸውን የሚያሰሙ ሰዎች ብዙ ጊዜ የማስተውልባቸው ሲናገሩ ጥላቻ በጣም ልክ ያለፈ ጥላቻ ነው። አሁን ለምሳሌ እኔ እሷን መደገፍ ካልፈለኩ በቃ ከተውኩኝ ተውኩኝ ነው፣ በቃ የራሱ ጉዳይ። አልተስማማም በሀሳቧ ልክ አይደለችም፣ ስለዚህ መተው ይቻላል። ግን የእነዚህ ሰዎች የሚሄዱበት ሀሳባቸውን የሚገልጹበት ነው ስርዓት፣ ሁሉ ነገር ስርዓት አለው እና ጥላቻቸው በጣም በጣም ይገርማል። እና ምን ለማለት ነው፣ ብዙ ጊዜ አባታችን መምህር ግርማ እንዳስተማሩን እና በስግደት አይ ቲንክ ብዙ ሰው የሚሰግድ ሰው ሊረዳው የሚችለው ነገር ብዬ የማስበው ይህ በራሳችን ላይ ከሆነ ፈተናው በውስጣችን ሆኖ ሀሳቡን የሚያመነጨውን የርኩሱን መንፈስ ሀሳብ ምንም መንፈሱ ከኛ ጋር ቢሆንም ያ የሚመነጨው ሀሳብ ግን በቀላሉ ማለት ነው የሚሰግድ ሰው መለየት ይችላል የእሱ እንዳልሆነ። ለምሳሌ በንቅሳት ብንወስድ ንቅሳት የአንድ ሰው ንቅሳት ለመነቀስ ቢፈልግ ያ ሀሳብ ከውስጡ ቢወጣ ግን እየሰገደ ካለ በቀላሉ ማለት ነው ያ ሀሳብ የራሱ እንዳልሆነ እንደሚረዳው ማለት ነው። እና እነዚህም ሰዎች ሲናገሩ ደግሞ በትክክል በቃ ጥላቻቸውን በጣም በቀላሉ ሪሰርች መስማት ራሱ ያስፈልጋል። እንደውም እኔ አሁን እነሱን አንዳንዴ ማለት ፌር መሆን አለብን ብዬ አስባለሁ፣ ተቃዋሚ መስማት ማለት ነው። እና ለመስማት እፈልግና ግን በጣም ንግግራቸው በጣም የቆሸሸ የወረደ ስለሆነ ምንም አይደለም ንግግሩ ለመስማት ሃይላይቱን ራሱ ማየት አልችልም። በቃ አሁን ያሉበት ጊዜ በጣም የሚከብድና የሚቀፍ ነውና ይሄን ነገር እንድታስተውሉት ነው። በክፍል 3 እንግዲህ ቀጣዮቹን ክፍሎች ለመጨረስ እና ሀሳቤን ለመጠቅለል እሞክራለሁ። ልክ ናት ብዬ እንዳስብ የሚያስገድዱኝ ነጥቦችን ማለት ነው። እና ምናልባት አዲስ የሆናችሁ አንዳንድም ሰብስክራይብ ወይም በፌስቡክ ፎሎ ያደረጋችሁ ሰዎች እንዴት ይሄ ልጅ ተማሪያም ልክ ናት ይላል? ግን ያው የራሴ ምክንያቶች አሉኝ። ወደ 70 ዩቲዩብ ላይ ከገባችሁ ፕሌሊስት ራሱ ቀጥር አዘጋጅቼዋለሁ። ፕሌሊስት እንትን ስለሆነ ደግሞ አይ ቲንክ ወደ 70 ምናምን የሚሆኑ ማለት ነው ከእሷ ጋር የተገናኙ ቪዲዮዎች ሰርቻለሁ። እና ስለዚህ ዝም ብለን አይደለም የምንጮኸው ማለት ነው። ቪዲዮ ከለቀቀችበት ጊዜ ጀምሮ እሷም በይፋ ቪዲዮ እንትን ማለት ያሉትን ነገሮች በተቻለ መጠን ለመገንዘብ ለመረዳት እንግዲህ በአቅሜ በተቻለ መጠን ማለት ነው። እና ያው የሚያሳዝነው ብዙ ጊዜ ግን የምሰሙት ውሸት ነው። ሰው ደግሞ ያንን ውሸት ለመቀበል በጣም ይፈልጋል። እንግዲህ ሆኖ ሪያሊቲ ነው፣ መካድ አይቻልም ማለት ነው። እና እዚህ ቻናል ላይ ግን ያው እኛን አሁን ማንም ብር ከፍሎ እንደዚህ አውራ ሊሆን አይችልም ማለት ነው። ደስ የሚለው ነገር የራሴ ሀሳብ ነው። ግን የራሴ ሀሳብም ሲሆን በእርግጥ ልክ ነው፣ ተማሪያምን ደግፋታለሁ። ግን ሪዝኔን ነው ማቀርበው። ላይክ እሷም እንዲበል ብላኝ ሳይሆን አይቼ ከተከታተልኳቸው ነገሮች ደግሞ የሚገርማችሁ ቪዲዮ አይታችሁ ነገሮችን ታስተውላላችሁ ማለት ነው። ቪዲዮዎች በማየት ብቻ ብዙ መረጃ ማግኘት ይቻላል። እና ይሄ ነው ያው በክፍል 3 እና ሌሎችንም ክፍሎች በቅርብ ሳምንታት
አዘጋጅቼ ለመጨረስ እንግዲህ እሞክራለሁ ማለት ነው። ይሄ ነው ሀሳቤ። የአምልኮ ስግደት የጥላቻ ድምፆችን እንድናስተውል ያደርጋል ማለት ነው እና የሚሰግድ ሰው አይ ቲንክ ይህንን ነገር በቀላሉ አይደለም የራሱ ሰዎች ላይም ያለውን ነገር ለመረዳት አይቸገርም ብዬ አስባለሁ። እነዛ ሰዎችም ሲናገሩ ምንድን ነው የሚለውን ነገር ማለት ነው ቸኩሎ ያንን ሰው ለመውቀስ ሳይሆን በጥበብና በማስተዋል ነገሮችን እንድረዳ ይረዳናል ብዬ አስባለሁ። ይህን ሀሳቤ። በቀጣይ ቪዲዮ እንግዲህ እንገናኛለን። ሰላም፣ እግዚአብሔር ከሁላችን ጋር ይሁን።